እንደ እግዚአብሔር የሚወደን የለም። ኢየሱስ ፍጹም ሰው ስለሆነ በድካሜ ሊራራልኝ ይችላል። የሚፈተኑትን ሊያገዛቸው ይችላል። ለምን? እሱ ልክ እንደነሱ ሆኖ ተፈትኖ አልፏልና። እና እኔ አሁን ህመሜን መልአክ አይረዳኝም። መልአክ ሂድና አገዘው ሲባል ካለውበት ሊያወጣኝ ይመጣል እንጂ ፔኔን በእኔ ጥልቀት አንደርስታንድ ያደርገው። መልአክ ሰው ሆኖ አያውቅም፣ ቁስል አያውቅም፣ ችግር አያውቅም፣ ኃጢአት አያውቅም፣ መውደቅ አያውቅም፣ ኢየሩሳሌም ኖሮ አያውቅም፣ አዲስ አበባ ኖሮ አያውቅም። መልአክ ሰማይ ነው የሚኖረው። ለአገልግሎት ሲላክ ነው የሚመጣው። ሲመጣም አዲስ አበባ እንዲና ብሎ ዞር ዞር አይልም። አውጥቶኝ ተመልሶ ነው የሚሄደው። ጌታ ኢየሱስ ክርስቶስ 33 ዓመት ተኩል መሬት ላይ ኖሯል። ሲኖርም እኔ የለበስኩትን ስጋ ምንም ሳይቀንስ የኔ አይነት ሆኖ ለብሷል። ኢንካርኔት ያደረገ ሪዲመር ነው። ስጋ የለበሰ ወደ ምድር የወረደ በመለኮትነቱ ላይ ሰውነትን የጨመረ አዳኝ ነው። ስለዚህ አዲስ አበባ ስራመድ ሲያቅተኝ እኔ ቅፍርናውን በዚህ በኩል አልፍ ያለው እና በዚህ ጋር ይለኛል። ይራራልኝ ይችላል፣ ይራራልኛል። እግዚአብሔር ምንም ነገር ካረገልኝ ኢየሱስን ብሎ ነው የሚያረግልኝ። ለብቻዬ ካገኘኝ ቁጣው ስር ነኝ። በክርስቶስ ደም ነው እግዚአብሔር እኔ ጋር የሚመጣው። በክርስቶስ ኢየሱስ የመስቀል ሥራ ነው የሚያየኝ፣ ኮሚኒኬት የሚያረገኝ። አባ ብዬ ስጠራው አቤት የሚለኝ የኢየሱስ ደም ላይ ስላለ ነው። ስለዚህ ኢየሱስ ቆሞ አባ ባለበት መጠን እኔ አባ እለዋለሁ። አሁን እዚህ ተሰብስበን አባ ስንለው አሩኝ ብቻ አይደለም የሚለው። አባ አባት ብሎ የሚጮን የልጁን መንፈስ በውስጣችን ላከ። የልጅነት አለ ሮሜ 8፣ የልጁ ገላትያ ምዕራፍ 4 የኢየሱስ መንፈስ። ስለዚህ አባ ስለው በክርስቶስ ደም በኩል ልጆቼ ይላል። ከኢየሱስ ውጪ በእግዚአብሔር ጽድቅ ፊት መቆም የሚችል የለም። እንደ እግዚአብሔር የሚወደን የለም። ቅድስናውን ግን መቋቋም ስለማንችል ነው ማንጠጋው። እግዚአብሔር ገዳይ አምላክ አይደለም። ሲጠጋ የምትሞተው አትችሎ ራሱ ተሸፋፍኖ የሚመጣው። ለዛ ነው በጣም ይወደናል፣ አይተወንም፣ ይመጣል። ሲመጣ ግን ግልጥ አይልም። ግልጥ ካለ እንጠፋለን። ስለዚህ ተደብቆ ተራራ ላይ ቁጭ ብሎ ተራራ ላይ እንዳትወጡ ይላል። ትሞታላችሁ፣ አትንኩት፣ እባካችሁ አትንኩት ይላል። አትምጣ እንዳትሉት እፈልጋችኋለሁ ይላል። ግልጥ ብሎ እንዳይጨብጠን ደግሞ እንሞትበታለን። ድብቅብቅ ብሎ ግን ያወራል። በመገናኛ ድንኳን በምን አቆራርጦ የሆነ ነገር ይላል። መሬቱን ያጨሰዋል፣ አለት ይሰነጥቃል፣ ያንቀጠቅጠዋል። ሰው መውደዱ እኮ ነው መሬት መሸከም አቅቷት። ሲናኮ እስካሁን እኮ ወገቡ ጥቁር ነው። እግዚአብሔር ያን የዛሬ 3400 ዓመት የወረደበት ማለት ነው። አንድዶት ሄዶ ማለት ነው። ሰው ፈልጎ መጥቶ እኮ ነው ተራራ የነደደው። ሞከራ አሎን ሲለው ምን እናርግ ሲል ልጁ እኔ ሄዳለሁ፣ መደባበቅ ቀርቶ ፊት ለፊት አመጣቸዋለሁ፣ በድለውኛል ሲል መስዋዕትን ይሆናቸዋለሁ። ኃጢአት ሰርቷል፣ እኔ ደሜን አፈሳለሁ። ኢየሱስ ስሙ ብሩክ ይሁን። በእግዚአብሔር አብ ጽድቅ ፊት ለዘላለም ያቆመን ስሙ ብሩክ ይሁን። አድኖን ድናቸዋል ከማለት ያልፋል፣ በየዕለቱ ደግሞ ያገዘናል። የመስቀል ሞትና ሲቃይ በሙሉ እንዲገባኝ አልጸልይም፣ አይገባኝምም። መኖር ስለምፈልግ ድነት ይሄ ነው፣ ሲቃዩ ይሄ ነው፣ መከራው ይሄ ነው። ጀርባውን ቡጭቅ ይጮሃል፣ ያጣጥራል፣ ሳጋፍኖታል። 40 ገረፉት፣ አጥንቱን ነው ያልነኩት። ከአጥንቱ አንዳች አትሰበርም የሚል ቃል ስላለ ስጋው ተተልትሎ ደሙ ሰውነቱ ላይ ወርዶ ልብሱ በደም ተነክሮ የተንበረከከበት መሬት በደም ተጨማልቋል። 40 ገርፈውት እጁን ፈቱት። አልበቃቸውም። በቃ ይበቃል ተመለስ አላሉትም። አብ ከሰማይ እንደዚህ ይላል፣ አልጨረሰም። እኛን ያየናል አብ ከጀርባ፣ አላለቀም። በዚህ መገረፍና ሲቃይ ብቻ አይድኑም። መሞት አለበት። ሕይወት ተከፍሎ ነው የሚሰጣቸው። ክርስቶስ በአባቱ ቀኝ የከበረበትን ለመክበር ኢየሱስ እኔ የምኖረው መኖር ነበረበት። ሆነው እሺ አለ። ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው። ማንም ሊሄድልኝ አይችልም ይህንን መንገድ። ማንም ኢየሱስ የሚወድን ያለ አይወድም። ማንም አይሞትልኝም ልሙትልህ ብሎ ቢፈቅድም አይችልም። እግዚአብሔር አይቀበለውም። ኢየሱስ ፈቃደኛ ነው። በእግዚአብሔር ፊት ክብር አለው። እያሰቃዩት ነው። መሞት ብትፈልግ ሞት እንዲርቅህ ነው የሚያረጉ። ያንን ከባድ እንጨት አሸከሙት ላይ በዛ ቁስል ላይ ሳይበላ ነው ያደረው። ሳይበላ ነው በቀን 3 ፍርድ ቤት ሲንከራተት የዋለው። ያንን ሁሉ ወደ 127 ኪሎ ሜትር በእግር ሄዷል። በዚያ ሁሉ ሲቃይ መካከል የዓለምን ሁሉ ኃጢአት ተሸክሟል ላይ በዛ ላይ አባቱ ትቶታል። በዛ ላይ አንድ ተከታይ አጠገቡ የለም። ሁሉ ትተውት ሄደዋል። ያንን ደረቅ እንጨት ተሸክሞ ከጲላጦስ የፍርድ ወንበር እስከ መሰቂያ እስከ ራስ ቀል ሚሏት እስከ ጎልጎታ ድረስ 0.8 ኪሎ ሜትር ነች። ቪያ ዶሎሮሳ ይሏታል፣ ዌይ ኦፍ ሶሮ ትባላለች። ሰው እንኳን በዚህ አይነት ሁኔታ ያንን ከባድ እንጨት ተሸክሞ አይደለም ኖርማሊ በእግሩ መውጣት ይከብደዋል፣ ጠንከር ያለ ሰው ካልሆነ። ኢየሱስ ተሸከመ ውጣ ሲሉት አልቻለም። መጽሐፍ እንደዚህ ይላል፣ ከባዱን እንጨት ይዞት ወደቀ። በጀርባው መሬት ላይ ወደቀ። እንጨቱን ይዞት ሲወድቅ ያ ላዩ ላይ የፈሰሰ ደም መሬት ላይ ያለውን አቧራ ይዞት ብድግ አለ። በደም ላዩ ላይ የረጋ ቀጥሎ ደግሞ አቧራ የያዘ በደም የተለወሰ አቧራ ላዩ ላይ አለ። እንኳን ልታምንበት አታየው።
እግዚአብሔር ግን የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ ነው። ሮማዊ ዜጋ ከሆንክ በመስቀል አይቀጡህም። ለምን? ለዜጋቸው እንደዚህ አይነት ሞት አይገባም። ብዙ ልጆችን ወደ ክብር ለማምጣት እኮ ነው የሚለው። አንድ ልጁ ላይ ወሰነ። እግዚአብሔር የጨከነው እኔን አይቶ ነው። እግዚአብሔር የዘላለም ሕይወት ያስቀመጠው የተሰቃየው መሲህ ውስጥ ነው። ለዛ ነው ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ, not only the suffering, የተሰቃየ ብቻ አይደለም የተሰቀለ። ክርስቶስን መውደድ አጥንት ውስጥ መግባት አለበት። ክርስቶስን መውደድ ልብ ውስጥ መቃጠል አለበት። ስጋ ቢፈርስ አይፈርስም ልብ ውስጥ ከሆነ። ደጅ ከሆነ ግን ይሄ የተላጠቀን አብሮ ነው የሚወድቀው። ልብ ላይ ከሆነ ግን ይሄ ቢፈራርስ፣ ይሄ ቢከብርም ቢዋረድም ውስጥ የተቀመጠ ነገር መቼም ነው። ኢየሱስ እንደሱ ነው መሆን ያለበት። አልቲሜትሊ እግዚአብሔር የተደሰተው በኢየሱስ ነው። አምላክ ሆይ አለ እነሆኝ ፈቃድን ልፈጽም መጥቻለሁ። ምንድን ነው የእግዚአብሔር ፈቃድ? ኢየሱስ በመስቀል ላይ ሞቶ ሰው እንዲድን እሱን ለማድረግ መጥቻለሁ። ጮክ በሉና ኢየሱስ ያድናል በሉስ። ድነት በሌላ በማንም የለም። ይሄ እኮ የተረጋገጠና የጸና የክርስትና መቆሚያችን። ምድራችን ላይ ኢየሱስን የሚሸፍን ነገር የተረገመ ይሁን። ከኢየሱስ ውጪ ሌላ መዳኛ መንገድ የሚቆፍር የሚፈለፍል የተጠረገ ይሁን። ድነት በሌላ በማንም አይገኝም። እንድንበት ዘንድ ለሰዎች የተሰጠ ሌላ ስም ከሰማይ በታች የለምና። ይሄ ስብከት ስሜት አይደለም፣ እውነት ነው። ከሰማይ ያጸናው እግዚአብሔር ዓለም በሙሉ ተሰብስቦ አንቀበልም ይቀርብናል እንጂ እግዚአብሔር አይቀይረው። እውነት ማለት ያለ ቅድመ ሁኔታ የሚፈጸም ነው። ኢየሱስ ቆሞ ሲያስተምር አንዲት በምንዝር የተያዘች ሴት እያክለፈለፉ ኢየሱስ እግር ስር ይዞ መጥተው ጣሏት። መምህር አሉት። አቤት። እቺ ሴት በምንዝር ተይዛለች አሉት። እሺ የብሉይ ኪዳን መጽሐፍ ሰባኪ ነህ፣ ስለዚህ አንተ የሕጉ መምህር ነህ። እንግዲያው ሙሴ በሕግ እንደዚች ያለች ሴት በድንጋይ ተወግራ ትሙት ብሎ ጽፏል። ይኸው መታለች፣ ምን ትፈርዳለህ? ሁሉንም አየና ወደ መሬት ዝቅ ብሎ ከእናንተ መካከል ኃጢአት የሌለበት የመጀመሪያውን ድንጋይ በሷ ላይ ያሳርፋል። ጌታ እንደዚህ አላት፣ አንቺ ሴት ከሳሾችሽ ወዴት አሉ ሲላት፣ አንድስ እንኳ የለም ስትለው ጌታ ምንድነው ያላት? እኔም አልፈርድብሽም። አልፈርድብሽም ማለት አያስገድልሽም አይደለም ጉዳዩ። በምትክሽ የሚሞት አለ፣ ሂጂ እኔ ገባበታለሁ። እግዚአብሔር እንዲህ ዝም ብሎ እልፍ ብሎሽ አይደለም፣ እኔን መሃል ላይ ያስገብቶኝ ነው። እኔ አለሁ